ፋሲካ ከእግዚአብሔር ቃል እውነት አንዳንድ ስፍራዎች ላይ እናያለን። ፋሲካ ማለት ያው የእንግሊዘኛው ትርጉም ፓስ ኦቨር ይለዋልና ሞት ከእስራኤል እንዳለፈ የግብፅን ደግሞ በኩር እንደመታ ዘጸአት መጽሐፍ ላይ ይናገራል። መጽሐፍ ቅዱስ ሲናገር ማለት ነው። እግዚአብሔር አምላክ የእስራኤል ሕዝብን ፋሲካ እንዲያከብሩ ለምን ፈለገ ሲባል ለአብርሃም፣ ለይስሐቅ፣ ለያዕቆብ ወደ ማለላቸው ስፍራ ወደ ከነዓን ይገቡ ዘንድ ሕዝቡ በግብፅ ባርነት ተይዞ ነበርና በግብፅ ውስጥ በባርነት ተይዞ ነበርና እግዚአብሔር አምላክ ከ430 ዓመት በኋላ ሕዝቡ ከግብፅ ባርነት ማርና ወተት ወደምታፈሰው ወደ ከነዓን እንዲገቡ እግዚአብሔር አምላክ ፈልጎ የግብፅ ንጉሥ ግን ፈርዖን ምን አልልም አለ፣ እግዚአብሔርንም አላቅም ሕዝቡንም አልለቅም ሲል እግዚአብሔር አምላክ ዘጸአት ላይ ሄደን ስናይ ከ9 አይነት መቅሰፍቶች አድርጎ ፈርዖን ልቡ እንደደነደነ መጽሐፍ ቅዱስ ክፍላችን ይናገራል። ልክ በ10ኛው ቀን ጊዜ ተአምራቱ ምንድን ነው የሆነው ሲባል እግዚአብሔር አምላክ ሙሴን እንደዚህ አለው። ዘጸአት 12:21 ላይ ሙሴም የእስራኤል ሽማግሌዎችን ጠርቶ አላቸው፣ በቤታችሁ ጠቦት ምረጡ፣ ወስዳችሁ ለፋሲካ እረዱ። የእናንተ ጠቦት ነውር የሌለበት የ1 ዓመት ተባዖት ይሁን። ከበግ ወይም ከፍየል ውሰዱ። በዚያ ወር እስከ 10ኛው ቀን ድረስ ጠብቁ። የእስራኤል ማህበር ጉባኤ ሁሉ ሲመሽ ይረዱት። ከደሙም ውሰዱ። በምትበሉበትም ቤት ሁለቱንም መቃንና ጎበኑን ይቀቡ። በእሳትም የተቃጠለውን ስጋውን፣ ቂጣውንም እንጀራውንም በዚያ ሌሊት ይብሉ፣ ከመራራ ቅጠል ጋር ይብሉት ብሎ እግዚአብሔር አምላክ ምን አለ? ተናገረ። ለማን ነው የተናገረው? ይሄን ለሙሴ ነው። ምን ተባለ? ወይ ከበግ ወይም ከፍየል ነውር የሌለበት ተባዖት የ1 ዓመት ተባዖት ይታረድና እናንተ ከመራራ ቅጠል ጋር ደሙን ደግሞ በመቃንና በጎበኑ ላይ ምን በሉት አለ እግዚአብሔር አምላክ ቀቡት አለ። ምክንያቱም ሲባል ይሄ ሕዝብ የእግዚአብሔር ሕዝብ ነው። ይሄ እግዚአብሔር ለአብርሃም፣ ለይስሐቅ፣ ለያዕቆብ ወደ ማለላቸው ሀገር ለማስገባት በፈርዖን ባርነት ውስጥ ነበሩና ይህን ስርዓትና ይህን ኪዳን አድርጎ እግዚአብሔር አምላክ በግብፅ መካከልና በእስራኤል መካከል ልዩነት አደረገ። በግብፅ ሕዝብና በእስራኤል ሕዝብ መካከል ልዩነት የሆነበት ምክንያት ምንድነው? አንድ የኪዳን ነው። ሁለተኛ ደግሞ ኪዳኑን የሚጠብቁበትን ስርዓት ነው የሰጣቸው። ማን? እግዚአብሔር አምላክ። ስለዚህ ፍየልም ሆነ በግም የ1 ዓመት ተባዖት ይሆንና ከመራራ ቅጠል ጋር ከቂጣ ጋር ብሉት። ምኑን? የታረደውን በግ እናሳ ከታረደው በግ መቃንና ጎበኑ ላይ ምኑን ቀቡት? ደሙን ቀቡት አለ። እኔም ዘጸአት 12 ላይ እኔም በዛች ሌሊት በግብፅ ሀገር አልፋለሁ፣ በግብፅ ሀገርም ከሰው እስከ እንስሳ በኩር ሁሉ እገድላለሁ፣ በግብፅም አማልክት ሁሉ ላይ እፈርድባቸዋለሁ። እኔ እግዚአብሔር ነኝ። ደሙም ባለበት ቤቶች ምልክት ይሆናል። ደሙንም ባየው ጊዜ ከእናንተ አልፋለሁ። እኔ የግብፅ ሀገር በመታው ጊዜ መቅሰፍቱ ለጥፋት አይመጣባችሁም። ይህ ቀን መታሰቢያ ይሆንላችሁ፣ ለእግዚአብሔር በዓል ታደርጋላችሁ፣ ለልጅ ልጆቻችሁም ሥርዓት ይሆን ዘንድ ለዘላለም ታደርጋላችሁ ይላል። በግብፅና በእስራኤል መካከል የተለየው ልዩነት ምንድን ነው ሲባል ያ በግ መቃንና ጎበኑ ላይ ከተቀባ በኋላ የግብፅ ከእንስሳ በኩር እስከ ልጅ በኩር ድረስ በምን ተመታ? በሞት ተመታ። ግን ፋሲካን ያከበሩት እስራኤላውያን ምን አለፋቸው? ሞት አለፋቸው። ስለዚህ አሁን በአዲስ ኪዳን ደግሞ ዮሐንስ እንደዚህ ያለ ኢየሱስን ዮሐንስ ወንጌል ምዕራፍ 1 ላይ ሲናገር የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ አለ። ይሄ ቀሳፊው የሞት መልአክ ማንን አሳልፈዋል?
ከግብፅ ምድር በኩር ሲመጣ ከእንስሳ በኩር እስከ ልጅ በኩር ሲመጣ በእስራኤል ላይ ደግሞ ከመራራና ከቂጣ ጋር የተጠበሰውን በግ ወይም ፍየል ሲበሉ በግብፃውያን ሰፈር ደግሞ ምን መጥቷል? የሞት መልአክ መቅሰፍት ወርዶባቸዋል። ስለዚህ ዮሐንስ በውሃ አጥምቆ የንስሐ ጥምቀትን ያጠምቅ ነበረ። አሁን ግን የዮሐንስ ጋር መጥተው የሚጠመቁ ሰዎች እያሉ እንደዚህ አለ፣ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ይኸው አለ። ማንን? ኢየሱስን። መጽሐፍ ቅዱስ ሁሌ ነው ይህን ቃል ማነሳውና ለማርያምም መልአኩ መጥቶ ሲናገር ለዮሴፍም ሲናገር ሕዝብን ከኃጢአታቸው ያድናቸዋል። ኢየሱስ ክርስቶስ ከኃጢአት እንድንድን እግዚአብሔር አምላክ ወደ ተስፋይቱ ምድር እንዲገቡ ነው የፈለገው። ወደ ከነዓን። እኛ ደግሞ አባት ብለን የምንጮህበትን የልጅነት መብት ሊሰጠን ኃጢአት ያላወቀውን እርሱን ስለኛ ኃጢአት አድርጎት በእኛ ፈንታ እርሱን ምን አደረገው? ኃጢአት አድርጎታል። ማን? እግዚአብሔር አምላክ። መጽሐፍ ቅዱስ ሮሜ ላይ ሲናገር እኛ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። እግዚአብሔር አምላክ ዘፍጥረት 3 ላይ ሲናገር እባቡን ሲራገም አንድ ነገር አለ። ምን አለው? በሴቲቱና በአንተ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተ ሾናውን ተነክሰዋል አለ። ገላትያ 4:4 ላይ መጥቶ ዘመኑ ሲደርስ ከሴት የተወለደው እንዳዳነን መጽሐፍ ቅዱስ ይናገራል። ማን ነው? ኢየሱስ። በማን ውስጥ መጥቶ? በማርያም ውስጥ መጥቶ እንዳዳነን ይናገራል። ምክንያቱም ሲባል እግዚአብሔር አምላክ ገና እኛ ደካሞች ሳለን ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ስለ ጻድቅ የሚሞት በጭንቅ ይገኛል፣ ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከታረቀን በእርሱ ከቁጣ እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን ይልቁኑ ከታረቀን በኋላ በሕይወት እንድናለን። ይህም ብቻ አይደለም፣ ነገር ግን አሁን መታረቅ ባገኘንበት በጌታ በኢየሱስ በኩል በእግዚአብሔር ደግሞ እንመካለን። አየህ፣ መጽሐፍ ቅዱስ ሲናገር እንደዚህ የሚል የእግዚአብሔር ቃል እውነት አለ። አንደኛ ቆሮንቶስ መጽሐፍ ላይ ሲናገር እንደዚህ ይላል፣ የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ እግዚአብሔር ዘንድ ጥበብ፣ ጽድቅ፣ ቅድስና፣ ቤዛነት በተደረገው በክርስቶስ ኢየሱስ መሆናችን ከእርሱ ነውና። ምን ሆነናል? እኛ ከእግዚአብሔር ዘንድ ጥበብና ጽድቅ፣ ቅድስና፣ ቤዛነት በተደረገው በክርስቶስ ኢየሱስ በኩል ሆነን ከእርሱ ነው ይላል። ምክንያቱም ሲባል ከሴት የተወለደው ዘመኑ ሲደርስ ስለ ኃጢአተኞች ምን ብሏል? ሞቷል። ማን? ኢየሱስ። ምክንያቱም ሲባል ሮሜ ላይ ቀደም በተናገርኩት ክፍል ላይ እንደዚህ ይላል፣ ዘመኑ ሲደርስ ነው ማን? ክርስቶስ ኢየሱስ ስለ ኃጢአተኞች ምን ያለው? የሞተው። እናሳ አሁን ከእግዚአብሔር ጋር ሰላም አለን። ምክንያቱም ሲባል የገዛ ደሙን ይዞ ወደ ቅድስተ ቅዱሳን ገብቶ አንድ ጊዜ መስዋዕትን በማቅረብ ለዘላለም ፍጹማን አድርጎናል። ማን? ኢየሱስ ክርስቶስ። ስለዚህ በክርስቶስ ኢየሱስ ላይ አድርጎት ከእግዚአብሔር የሚመጣውን ፍርድ ምን ብለናል? እኛ አምልጠናል። መጽሐፍ ቅዱስ ገላትያ ላይ 5 ሲናገር በነፃነት ልንኖር ክርስቶስ ኢየሱስ ነፃ አወጣን ይላል። ምክንያቱም ነፃነትን ያገኘንበት በክርስቶስ ኢየሱስ ክቡር ደሙ ነው። መጽሐፍ ቅዱስ ሲናገር እሱ አስቀድሞ ወዶናልና እኛም እንወደዋለን ይላል። ምክንያቱም ሲባል እግዚአብሔር እኛ ደካሞች ሳለን፣ እኛ ኃጢአተኞች ሳለን ዘመኑ ሲደርስ ከሴት የተወለደው በዘመን መጨረሻ እንዳዳነን መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስ ሕይወትም መንገድም እውነትም እኔ ነኝ፣ በእኔ በቀር ወደ አብ የሚደርስ የለም ይላል። ምክንያቱም ሲባል
በእግዚአብሔርና በሰው መካከል አንድ አለ፣ ሰው የሆነው ክርስቶስ ኢየሱስ ነው ይላል ጢሞቴዎስ መጽሐፍ ላይ ሲናገር። ወንድሞቼ እህቶቼ፣ ፋሲካ በመብላትና በመጠጣት ሳይሆን እግዚአብሔር አምላክ ለሰው ልጆች ሁሉ መዳኛ ይሆን ዘንድ ክርስቶስ ኢየሱስን ወደ ዓለም እንደላከው በእርሱ የሚያምን የዘላለም ሕይወት እንዳለው በእርሱ የማያምን በአንዱ በእግዚአብሔር ልጅ እንዳላመነ አሁን ፍርደኛ እንደሆነ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 3 ላይ ይናገራል። ስለዚህ ከእግዚአብሔር ዘንድ የሚመጣውን ቁጣ ሁሉም ኃጢአት እንደሰራ ቀደም ተናግሬዋለሁ። ሁላችንም ኃጢአት ሰርተናል። የትኛው ፍጥረት ኃጢአቱን ሰርቷል? የሰው ልጅ የሚባል ፍጥረት ኃጢአትን ሰርቷል። በክርስቶስ ኢየሱስ ቤዛነት ነው እንዲያው በጸጋ የሚጸድቀው። ስለዚህ እኛ ጥበብን፣ ጽድቅን፣ ቅድስናን ያገኘነው በማን ነው ሲባል በክርስቶስ ኢየሱስ። ምክንያቱም እግዚአብሔር የሚመካ ቢኖር በእግዚአብሔር ይመካል። እኛ ጽድቅ ልናደርግ መጽሐፍ ቅዱስ ኢሳይያስ ላይ እንደዚህ የሚል አለ፣ ጽድቅ ሁሉ የመርገም ጨርቅ ነው ይላል። በእግዚአብሔር ፊት የትኛውንም ነገር ብናደርግ በእግዚአብሔር ዘንድ ተቀባይነት የለውም። እግዚአብሔር አምላክ በአንዱ በእግዚአብሔር ልጅ ላይ ግን ፍርድን አውጥቶ የእሱ ደም ተቀብሎት ወዴት ገብቷል? ወደ ቅድስተ ቅዱሳን ውስጥ ገብቷል። የሚቀደሱም የሚቀድሰውም ከአንድ ናቸው ይላል። ስለዚህ በእርሱ የሚታዘዙትን ሁሉ የዘላለም መዳን ይሆንላቸዋል። እግዚአብሔር አምላክ ለሰው ልጅ ሁሉ አንድ ስም ሰጥቷል ከኃጢአት የሚድንበት። በየትኛውም በፍጥረት አይዳንም፣ በሃይማኖት መሪዎች አይዳንም። ሚዳነው አንዱ በእግዚአብሔር ልጅ ነው። መጽሐፍ ቅዱስ ሲናገር ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም እርሱም የሰው ልጅ ነው ይናገራል። ስለዚህ ከሰማይ የወረደው እኛን ለማጽደቅ፣ ከሰማይ የወረደው እኛን ከእግዚአብሔር ጋር ምን ለማለት ነው? ለማስታረቅ ነው። ስለዚህ ኢየሱስ ክርስቶስ እነ ማርያም ሄደው በትንሣኤ ጊዜ ሄደው ዮሐንስ ወንጌል ምዕራፍ 21 ላይ ሄዶ ሲናገር እንደዚህ የሚል ቃል አለ። መላእክቶቹ እንደዚህ አሉ፣ ሕያውን ከሙታን መካከል ለምን ትፈልጉታላችኋል? ምክንያቱም ሲባል ኢየሱስ ክርስቶስ ሕያው ነው። የሚቀጥለኝ ደግሞ ሕያው እንደሚሆን መጽሐፍ ቅዱስ ክፍላችን ይናገራል። ስለዚህ ፋሲካ በዓል በሚበላ በሚጠጣ አይደለም። ሃይማኖተኞች የደሙን አቅም ወይም ደግሞ የስሙን ጉልበት አያውቁትም። የተለያዩ ጊዜያትን ጾመው በበዓል ማግስቱ የሚያደርጉት ተግባራቸው እግዚአብሔርን የሚያሳይ ሳይሆን በክፉና በአየር አለቃና የሥጋ ምኞታቸውን እንደሚያደርጉ መጽሐፍ ቅዱስ ክፍላችን ይናገራል። ምክንያቱም እግዚአብሔር አምላክ ሕይወትን የተቀበለ ፍቅር፣ በጎነት፣ ቸርነት፣ የዋህነት፣ ራስ መግዛት የመንፈስ ፍሬ ምን ይልበታል ማለት ነው? ይታይበታል። ከማን ከተወለደ? ከእግዚአብሔር ከተወለደ። እናሳ አሁን ሰዎች የተለያዩ ቀናትን ጾመው ፋሲካችን ክርስቶስ ኢየሱስ ታርዶልናል ብለው ያምናሉ፣ ግን በዚህ ሕይወት ውስጥ አይመላለሱም። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 5 ቁጥር 25 ላይ ሲናገር እንደዚህ የሚል የእግዚአብሔር ቃል እውነት አለ። ዮሐንስ ወንጌል ምዕራፍ 5 ላይ ሲናገር እንደዚህ የሚል የእግዚአብሔር ቃል እውነት አለ። እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም ይህ አሁን ነው፣ የሚሰሙት በሕይወት ይኖራሉ። ሙት ነበርን፣ በክርስቶስ ኢየሱስ ሕይወትን ያገኘን ሰዎች የእግዚአብሔርን ድምፅ እንድንሰማ መጽሐፍ ቅዱስ ይናገራል። አባት አባት ብለን የምንጮህበትን የልጅነት መንፈስ እንደተሰጠን መጽሐፍ ቅዱስ ይናገራል። ስለዚህ ክርስቶስ ኢየሱስ ከእግዚአብሔር ዘንድ የሚመጣውን ቁጣ ምን ብሎልናል ማለት ነው? አስቁሟል። እናሳ በኢሳይያስ 53 ላይ ሲናገር እርሱ በእውነት ደዌያችንን ተቀበለ ሕመማችንንም ተሸከመ ይላል። ኢየሱስ ክርስቶስ ደዌንና ሕመማችንን ተሸክሟል። ስለዚህ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ወዷል። በዚህ በልጁ በኢየሱስ ብቻ የሚያምን አይፈረድበትም። በልጁ በማያምን ግን አሁን ተፈርዶበታል። በስጋችን ላይ የሚመጣውን እግዚአብሔር አምላክ ልጅ ክርስቶስ ኢየሱስ ፈጽሟል። አንድ ጊዜ ደግሞ መስዋዕትን በማቅረብ የዘላለም ፍጹማን አድርጎናል። በማን? በገዛ በራሱ ደም። ስለዚህ
በስጋችንም ሆነ በነፍሳችንም ክርስቶስ ኢየሱስ ዋጋ ከፍሎልናል። ይህ ዋጋ ዕለት ዕለት እንድናስበው መታሰቢያ ይሆን ዘንድ ደግሞ ቅዱስ ቁርባን ወይም ደግሞ የጌታ እራትን ተሰጥቶናል። ይህን በበላችሁ ቀን ሞቴን ታስባላችሁ ተብሎ ሉቃስ ወንጌል 24 ላይ ቆሮንቶስ 11 ላይ ይሄ ቃል ይናገራል። ስለዚህ በልጁ በክርስቶስ ኢየሱስ የሚያምን ነው የዘላለም ሕይወት ያለው። ዛሬ አሁን ፋሲካ በ12 ነው። በ13 ሌላ የእኔ አማልክቶች ይጠራሉ። ስለዚህ ብዙ አማልክቶች በምድር ላይ ቢኖሩ እኛ ነገር ሁሉ አንድ ሆኑናል። በማን? በጌታችን በመድኃኒታችን በክርስቶስ ኢየሱስ። ስለዚህ ሞት ከሰው ልጅ ሁሉ ላይ የሚያልፈው በልጁ በክርስቶስ ኢየሱስ በሚያምን ብቻ ነው። የዘላለም ሕይወት የሚገኘው ክርስቶስ ኢየሱስ ነው። በእርሱ የሚታዘዙት የዘላለም መዳን እንዲሆንላቸው እግዚአብሔር አምላክ ልጁን ስለኛ ኃጢአት አድርጎታል። የአምላካችን የእግዚአብሔር ስም የተባረከ ይሁን። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ የተሰጠ ስም አንድ ብቻ ነው። በሴት የለም፣ በመላእክት የለም፣ በሰማዕታት የለም። እግዚአብሔር አንድ ብቻ ነው ያደረገው። በማን? በኢየሱስ። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ይወዳችኋል። ይህ መልእክቴን የምትሰሙ በመላው ዓለም ያላችሁ ወደዚህ ሕይወት እንድትመጡ እግዚአብሔር አምላክ ይፈልጋልና ይህን ሕይወት ደግሞ እንድትቀበሉ እግዚአብሔር አምላክ ይርዳችሁ። ተባረኩ።